ራስ ወዳዱ ሰውዬ ማለት ነው 260ኛ አሲስቱን ማድረግ ችሏል። ዛሬ ሃፍ ታይም ላይ ነው ክርስቲያኖ ተቀይሮ የወጣው። አልናስር ከአልዘዋራ የሚባል ክለብ በኤፍሲ ቻምፒየንስ ሊግ ሁለት ሲጫወቱ ነበር። ይኸው በእናትህ አሲስቱማ እኔ እኮ ቀላል እኮ ነው። ራስ ወዳዱ ተጫዋች 260 አሲስት እንግዲህ 260 አሲስቱንም ይሄንን እንኳን ተውትና 259ን ከእግሩ ላይ ተቀብለው ነው ያስቆጠሩት። ራስ ወዳዱ ክርስቲያኖ ሃፍ ታይም ላይ ተቀይሮ የወጣው ማለት ነው። ቀጣይ ቅዳሜ ከአልኦክዱድ ከሚባል ክለብ ጋር በሳውዲ ፕሮ ሊግ ጫወታ አላቸው። ማን ሳውዲ ፕሮ ሊግ ተከታታይ ጨዋታዎችን አልናስር እየረመረመ ነው። ዋንጫውን መብላት አለበት። ስለዚህ ማረፍ አለበት። ማን ይሄ ያለቀ ጨዋታ ነው። ፈርስት ሃፍ 4-0 ሲመሩ ነበር። አይ ቲንክ 5-1 ነበር። ይሄን ቪዲዮ እስከምሰራበት ድረስ ሳይጨምሩ አይቀርም። ብቻ ሚገርም አሲስት ማድረግ ችሏል። 260 አሲስት በቃ ጎት ማለት እኮ ይሄ ነው። ማን በደንብ ሼር ኮፒ ሊንክ አድርጉት። ክርስቲያኖን አይተኗል ሜዳ ውስጥ በቂ ነው። በቃ ካየነው በቂ ነው። አሲስቱን ጨምሮበታል። ኧረ ይመቻችሁ። ለማንኛውም ፎሎ ማድረግ እንዳትረሱ።